ስልክ ከመግዛታችሁ በፊት እነዚህን 7 ነገሮች ካላወቃችሁ ብራችሁን ትበላላችሁ። በዛሬው ቪዲዮ ስልክ ከመግዛታችሁ በፊት ማወቅ ያለባችሁን 7 ነገሮች ይዤላችሁ መጥቻለሁኝ። ይህም እንግዲህ ብራችሁን ከመበላት ያድናችኋል ብዬ አስባለሁኝ። እንዲሁም ደግሞ የተሻለና ጥሩ ስልክ ለእናንተ የሚሆነውን በቀላሉ መርጣችሁ እንድትገዙ ያግዛችኋል። እስከመጨረሻው አብራችሁን ይቆዩ። የመጀመሪያው እንግዲህ ስልክ ከመግዛታችሁ በፊት ማወቅ ያለባችሁ ነገር ስልኩን ለምንድነው የምጠቀመው የሚለውን ማወቅ ይኖርባችኋል። ለዛም እንግዲህ ለጌም ነው የሚሆነው፣ ለሶሻል ሚዲያ ስክሮል ለማድረግ ነው፣ ወይም ደግሞ እንግዲህ ቪዲዮ እና ፎቶዎችን ለማንሳት እና ለኤዲት ለማድረግ ነው፣ ወይንስ ደግሞ የተለያዩ ጽሁፎችን ለመጻፍ ነው የሚለውን እናንተ በራሳችሁ ውሳኔ እንግዲህ መወሰን ይኖርባችኋል። ብዙ ጊዜ ለምንድነው የሚፈልገው የሚለውን እንግዲህ በመወሰን በቀላሉ የምትገዙትን ስልክ በቀላሉ መምረጥ ትችላላችሁ። ይህም እንግዲህ የምትገዙትን ስልክ ፐርፎርማንስ እናንተው እንድትለዩትና እንድትወስኑት ያግዛችኋል ማለት ነው። ይህ እንግዲህ የመጀመሪያው ነው። ሁለተኛ ደረጃ ላይ የምታገኙት እንግዲህ ፐርፎርማንሱ ነው። ብዙ ሰዎች እንግዲህ ካሜራን ይመርጣሉ፣ ነገር ግን በጣም የተሳሳተ አመራረጥ ነው። ሁለተኛ ላይ ማወቅ ያለባችሁ ፐርፎርማንሱ ነው። ፐርፎርማንስን ለማወቅ ደግሞ ያ ስልክ የሚጠቀመው ፕሮሰሰር ቺፕ ምንድነው የሚለው ማወቅ ይኖርባችኋል። የተለያዩ ስማርትፎኖች የተለያዩ ፕሮሰሰር ነው የሚጠቀሙት። ያም እንግዲህ ፐርፎርማንሳቸውን ይለየዋል። እንዲሁም ደግሞ ፐርፎርማንሳቸውን ዝቅ ከፍ ያደርገዋል ማለት ነው። ይህን ነገር እንግዲህ ፕሮሰሰሩን ማወቅ ይኖርባችኋል ማለት ነው። ሶስተኛ ደረጃ ላይ የምናገኘው ደግሞ ራም እና ስቶሬጅ ነው። እርግጠኛ ነኝ አብዛኞቻችሁ እንግዲህ ለስቶሬጅ እንጂ ለራም አትጨነቁም። ራም ደግሞ የስልካችሁን ፍጥነት የሚወስኑ በጣም ትልቅ ወሳኝ ነገር ነው። እንግዲህ የምትገዙት ስልክ እንግዲህ ራሙ ከፍተኛ መሆኑንና ከዋጋችሁ ጋር አብሮ መሄዱን ማረጋገጥ ይኖርባችኋል። ከስቶሬጁ በተለየ መልኩ እንግዲህ ራሙ ቢያንስ 4 እና ከዛ በላይ መሆን አለበት። 4 እና ከዛ በታች ከሆነ ደግሞ እንግዲህ ፐርፎርማንሱ በጣም የወረደ ነው የሚሆነው። ፕሮሰሰሩ ጥሩ እንኳን ቢሆን ራሙ ዝቅተኛ ከሆነ ስልኮችን የተለያዩ መልቲታስኪንግ የሆኑ ስራዎችን በምትሰሩ ሰዓት የወረደ ፐርፎርማንስ ይሰጣችኋል ማለት ነው። ከስቶሬጅ በላይ ራምን አስበልጣችሁ መመልከት ይኖርባችኋል። እንዲሁም ደግሞ ስቶሬጅ ነው። ስቶሬጅም እንግዲህ የስቶሬጅን እናንተ መወሰን ትችላላችሁ። እንዲሁም ደግሞ ያ የምትገዙት ስልክ ሜሞሪ ይቀበላል አይቀበልም የሚለውን እናንተ ቼክ ማድረግ አለባችሁ። አሁን ላይ የሚመጡ አዳዲስ ስልኮች ስቶሬጅ እንግዲህ ሜሞሪ የማይቀበሉ ስላሉ እነሱን ቼክ ማድረግ ይኖርባቸዋል። እንግዲህ አዲስ የምትገዙ ከሆነ ከ64 ጂቢ በላይ ስቶሬጅ ብትገዙ እንግዲህ እንደኔ ሪኮመንድ አደርጋችኋለሁ ማለት ነው። ሌላኛው ደግሞ ዲስፕሌይ ነው። ዲስፕሌይ በጣም ወሳኝ ነገር ነው። አይናችሁ የሚያርፍበት እንግዲህ በጣም አስፈላጊ ጉዳይ ነው። ዲስፕሌይ ስትገዙ ማወቅ ያለባችሁ እንግዲህ አሞሌድ እና ኦኤልኢዲ የሚባሉ አሉ። እነሱን መምረጥ ይኖርባችኋል። ለእናንተ የሚሄደውን ብዙ ጊዜ ፀሐይ ላይ ነው የምትጠቀሙት፣ ቤት ውስጥ ነው የምትጠቀሙት፣ በምን አይነት ብራይትነስ ነው የምትጠቀሙት የሚለውን እንግዲህ ይወስንላችኋል። እሱን ዲስፕሌዩን ማወቅ ይኖርባችኋል። ሌላኛው ደግሞ በጣም ወሳኙ ከዲስፕሌይ እንግዲህ ሄርዝ ሬት ነው፣ ወይም ደግሞ ሪፍሬሽ ሬት ምንድነው ጥቅሙ ካላችሁ የተለያዩ ስራዎችን ወይም ደግሞ የተለያዩ ሶሻል ሚዲያ ላይ ስክሮል በምታደርጉ ጊዜ እንግዲህ ስታክ የማድረግ እንዲሁም ደግሞ በቀላሉ ስሙዝ የሆኑ ስላይድ ወይም ደግሞ ስሙዝ በሆነ መልኩ ስክሮል ለማድረግ የሚያግዛችሁ ነገር ነው። ለዚህም እንግዲህ ሄርዝ ሬቱን ማወቅ ይኖርባችኋል። ጥሩ የሚባለው ሄርዝ ሬት እንግዲህ 90 ሄርዝ ሬት እና 120 ሄርዝ ሬት ነው። 120 ከሆነ በጣም አሪፍ የሚባል ነው። 90 የሚባለውም ጸዴ ነው። 60 ከሆነ ነው እንግዲህ ኖርማል እና ዝቅተኛ የሚባለው። 60 ከሆነ ጥሩም አይባልም፣ ነገር ግን መደበኛ ነው። 90 ብታደርጉት በጣም አሪፍ ነው። 120 ካገኛችሁ ደግሞ በጣም ጽድት ያለ ሄርዝ ሬት ይሰጣችኋል። ስሙዝ የሆነ እንግዲህ ስክሮሊንግ እና ስሙዝ የሆነ ስላይድ ይሰጣችኋል ማለት ነው። በጣም አሪፍ ነው። ይህንን ማወቅ ይኖርባችኋል። በአራተኛ ደረጃ ላይ ደግሞ እንግዲህ ማወቅ ያለባችሁ ባትሪ እና ቻርጀሩ ነው። አብዛኞቻችሁ እንግዲህ ዋጋውና ካሜራው ከተመቻቹ እርግጠኛ ነኝ ቻርጀሩን አትመለከቱትም። ዝቅተኛ እንግዲህ ቻርጀሩ እንግዲህ በጣም ወሳኝ ነገር ነው። ከአንድ ቀን በላይ ያቆያል አያቆይም የሚለውን እና ፋስት ቻርጅ አለው የለውም፣ ዋየርለስ ቻርጅ አለው የለውም የሚለውን፣ ታይፕ ሲ ይቀበላል አይቀበልም፣ ወይም እንዲሁም ደግሞ ሪቨርስ ቻርጀር አለው የለውም የሚለውን፣ እነዚህን ነገሮች በሙሉ እንግዲህ ማወቅና መጠየቅና መገንዘብ ይኖርባችኋል ማለት ነው። እኔ ለእናንተ ሪኮመንድ የማደርጋቸው 4500 ሚሊ አምፔር በታች ባትገዙ በጣም አሪፍ ነው። ከዛ በላይ ደግሞ እንግዲህ እስከ 7000 ሚሊ አምፔር ድረስ መርጥ ትችላላችሁ። አሁን ላይ ያሉት የቻይና እና በጣም ጽድት ያሉት እነ ኦፖ፣ ዋን ፕላስ እና ቪቮ የሚባሉ ጽድት ያሉ ስልኮች አሉ። እነሱ እንግዲህ ከ6000 እና ከ7000 ሚሊ አምፔር ላይ ታገኙታላችሁ ማለት ነው። እንዲሁም ደግሞ 25 ዋት እና እንግዲህ 45 ዋት የሆኑ ዋየርድ ቻርጀሮችን መግዛት ይኖርባቸዋል። እንዲሁም ደግሞ ዋየርለስ ቻርጀር ካለው በጣም አሪፍ ነው። ነገር ግን አብዛኞቹ አንድሮይዶች ላይ ላታገኙ ትችላላችሁ። ዋየርለስ ከሆነ በጣም ጽድት ነው። እንዲሁም ደግሞ ሪቨርስ ቻርጀር ካለው ደግሞ አንድን ስልክ በሌላው ስልክ ያለምንም እንግዲህ ኬብል ማለት ነው ከኋላ በማገናኘት ብቻ እንግዲህ ከአንድ ስልክ ወደ ሌላው ስልክ ቻርጅ እንዲታደርጉ የሚያግዛችሁ ነው። ሪቨርስ ቻርጀር አለው የለውም የሚለውን ማወቅ ይጠቅማችኋል ማለት ነው። ሌላኛው እንግዲህ ብዙ ሰዎች ቼክ የሚያደርጉት ካሜራ ነው። ካሜራ እንግዲህ
ለፎቶና ለቪዲዮ ማንሻ የምትጠቀሙ ከሆነ ስልኩን ካሜራ እንግዲህ በጣም ይወስነዋል። እዚህ ላይ ደግሞ ካሜራውን ስታዩ ማወቅ ያለባቸው ነገሮች አሉ። የመጀመሪያው ሜጋ ፒክስል ምንድነው የሚለውን ማወቅ ይኖርባቸዋል። አንድ ስልክ ከፍተኛ ሜጋ ፒክስል ስላለው ጥሩ ካሜራ ያነሳል ማለት አይደለም። እርግጠኛ ነኝ አብዛኞቻችሁ በዚህ ትሸወዳላችሁ። ከፍተኛ ሜጋ ፒክስል ያለው ስልክ እንግዲህ ጥሩ ካሜራ የሚያነሳ ይመስላችኋል። በዚህ በፍጹም ትክክል አይደለም። ሁላችንም የምናውቀው አይፎን እንግዲህ ለብዙ ዘመናት እንግዲህ 12 ሜጋ ፒክስል ነበር ሲጠቀም የነበረው። በዚሁም እንግዲህ ታውቁታላችሁ ምን አይነት ካሜራ እንዳለው። በጣም በአለማችን ላይ ተወዳጅ የሚባል የስማርትፎን ካሜራ አለው ብራንድ ነው። ሜጋ ፒክስሉ ተለቀ ብላችሁ እንግዲህ ጥሩ ብዙ ብር አውጥታችሁ የማይረባ ካሜራ ያለው ስልክ እንዳትገዙ ማለት ነው። አሁን ላይ ወደ 48 ሜጋ ፒክስል አምጥተውታል። ነገር ግን 108፣ 120፣ 130 ሜጋ ፒክስል ስላለው ጥሩ ፎቶ እና ቪዲዮ ያነሳል ብላችሁ እንዳትገምቱ። የማይመጣ ነገር ነው። ለዛም እንግዲህ ሜጋ ፒክስሉን ብቻ ሳይሆን ሴንሰሩን የሚጠቀመው ሴንሰር እና ሶፍትዌር እንግዲህ ማወቅና መረዳት ይኖርባቸዋል ማለት ነው። እንዲሁም ደግሞ ስልኩ የሚጠቀመው አልትራ ዋይድ ካሜራ አለው የለውም፣ እንዲሁም ደግሞ ዙሙ ምን ያህል ዙም ያደርጋል አያደርግም የሚለውን ማወቅ ይኖርባቸዋል። እንዲሁም ደግሞ ሜን ካሜራው ምን ያህል ነው ሜጋ ፒክስል ነው የሚለውን እነዚህን ነገሮች መረዳት ይኖርባቸዋል። እንዲሁም ደግሞ ሰልፊ ካሜራው ምን ያህል ሜጋ ፒክስል ነው፣ ምን ያህል ኳሊቲ ያለው የሚለውን እንግዲህ ቼክ አድርጋችሁ መግዛት ይኖርባቸዋል ማለት ነው። ሰባተኛ ላይ እና እንግዲህ መጨረሻ ላይ የምታገኙት ዋጋና ብራንድ ነው። የምትገዙት ስልክ እንግዲህ ዋጋቸውን ይወስነዋል። ዋጋቸው ደግሞ የምትገዙትን ብራንድ ይወስነዋል ማለት ነው። ተያያዥ ነገሮች ናቸው። የምትገዙት ስልክ እንግዲህ ብራንዱን ይወስነዋል። የምትወዱት ብራንድ ብቻ ስለሆነ እንግዲህ የማይረባ ስልክ እንዳትገዙ። ያላቸውን ብር እንግዲህ ወስናችሁ የምትወዱትን ብራንድ እና እንግዲህ ጥሩ የሚባል ፐርፎርማንስ አለው የምትሉትን ስልክ መግዛታችሁን እንዳትረሱ። ሌላኛው ነገር ደግሞ ከዚሁ ጋር ማወቅና መረዳት ያለባቸው ነገር ያ ስልክ ቢሰበር ቢበላሽና የሆነ ነገር ቢሆን አንደኛ ዋራንቲ መኖሩን እርግጠኛ መሆን ይኖርባቸዋል። ሁለተኛ ደግሞ በቀላሉ ሪፕሌስመንት ወይም ደግሞ ጥገና ያገኛል አያገኝም የሚለውን ቼክ ማድረግ ይኖርባቸዋል። አሁን ላይ የሚመጡ አብዛኞቹ ስልኮች እንግዲህ በቀላሉ ስክሪናቸው እየተበላሸ እየወደቀ እንግዲህ የተከሰከሰ ይገኛል። በዛም እንግዲህ አብዛኞቻችሁ የማይረባ ሁለተኛ ደረጃ አንደኛ ደረጃ እያላችሁ ትበላላችሁ። ይሄ ከመሆኑ በፊት እንግዲህ ይህ ስልክ ስክሪኑ ቢበላሽ እንግዲህ በቀላሉ ኦሪጂናል የሆነ ስክሪን አገኛለሁ አላገኝም የሚለውን ቼክ ማድረግ ይኖርባቸዋል። እንዲሁም ደግሞ ምን ያህል ሶፍትዌር አፕዴት አለው፣ ለምን ያህል ጊዜ የሚቆይ ሶፍትዌር እና ሴኩሪቲ አፕዴት ያለው የሚለውን ማወቅ ይኖርባቸዋል። ብዙ ስልኮች እንግዲህ 3 ዓመት፣ 4 ዓመት፣ 5 ዓመት ሴኩሪቲ እና እንግዲህ ሶፍትዌር አፕዴት አላቸው። አንድ ነገር ማወቅ ያለባቸው ነገር ከዚህ ጋር ተያይዞ ማለት ነው ሴኩሪቲ አፕዴት እና ሶፍትዌር አፕዴት ይለያያል። ሴኩሪቲ የምንለው እንግዲህ የስልኩን ሴኩሪቲ የሚጠብቅ አፕዴት ማለት ነው። ይህ እንግዲህ ብዙ ጊዜ ለቆየት ለሚል ጊዜ ሊቆይ ይችላል። ሶፍትዌር አፕዴት ደግሞ የሚባለው እንግዲህ የምትጠቀሙት ሶፍትዌር ዩዘር ኢንተርፌሱ ሊቀየር ይችላል። የተለያዩ ነገሮች እንግዲህ አፕዴት በምታደርጉበት ጊዜ ሊቀየር ይችላል። በዋነኝነት እንግዲህ ዩዘር ኢንተርፌሱ ላይ ነው ቅያሬ የሚያደርገው። ለምን ያህል ጊዜ የሚቆይ አፕዴት አለው የሚለውን ማወቅ ይኖርባቸዋል። መቻቸውን ታብናም ደግሞ ለስራ ቀለል የሚያደርግ ዩዘር ኢንተርፌሱን መምረጥ ይኖርባቸዋል ማለት ነው። ማድረግ ትችላላችሁ። ቻናሉን ደግሞ ሰብስክራይብ ያደረጋችሁ እንደነዚህ አይነት ጠቃሚ የቴክ መረጃዎችን ማግኘት ትችላላችሁ። እስካሁን አብሬያችሁ የቆየሁት እኔ ዳወረኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።